ላለፉት 8 ዓመታት ዲጂታል ማርኬቲንግን ስሰራ ከኔ ጋር አብረው ሲሰሩ የነበሩ ድርጅቶች፣ ስታርታፖች ዛሬ ላይ ብዙ ሚሊዮን ብሮችን የሚያንቀሳቅሱ ኮርፖሬት ድርጅቶች ሆነዋል። በዚህ ዲጂታል ማርኬቲንግ ጆርኒ ውስጥ በጣም ብዙ ነገሮችን ተምሬያለሁ። ዲጂታል ማርኬቲንግ እንዴት እንደሚሰራ፣ ኢትዮጵያ ውስጥ ደግሞ የትኛው የዲጂታል ማርኬቲንግ ታይፕ የበለጠ ኢፌክቲቭ እንደሆነ ለማወቅ ኤክስፐሪመንት ለማድረግ ችያለሁ። በዚህም ራሴ እንደ እድለኛ ቆጥራለሁ። ዛሬ ኢትዮጵያ ውስጥ ዲጂታል ማርኬቲንግ በመጠቀም ቢዝነሳችሁን እንዴት ስኬል እንደምታደርጉና ከስታርታፕ ፌዝ ተላቃችሁ ትልቅ ኮርፖሬት ደረጃ ላይ ልደርሱ እንደምትችሉ ሮድማፑን በግልጽ አሳያችኋለሁ። ይሄ ፐርሰናል ጆርኒ ያለፍኩበት የተማርኩት ከተለያዩ ድርጅቶች ጋር ስሰራ ያካበትኩት ልምድ ነው። ከዛ በተጨማሪ ደግሞ ይሄንን የዲጂታል ማርኬቲንግ ጆርኒን እጅጉን የሚያጠናክርና ስኪሌን የበለጠ እንዳሳደግ ያደረገኝን የፌስቡክ የፕሮፌሽናል ሚዲያ ባይንግ ሰርቲፊኬት አግኝቻለሁ። ስለዚህ ዛሬ በዚህ ቪዲዮ የማሳያችሁ ነገር ለእናንተ ትልቅ ቫልዩ እንደሚኖረው አምናለሁ። ቪዲዮውን እስከ መጨረሻው ድረስ ማየት አትርሱ። እንዲሁም ቻናሌን ሰብስክራይብ ብታደርጉት የሚጠቅሟችሁን የዲጂታል ማርኬቲንግ ቲፖችን በነፃ ታገኛላችሁ። ከዛ በተጨማሪም ደግሞ ኢንተርናሽናል ማርኬት ላይ የምሰራቸውን የኢኮሜርስ እና የድሮፕ ሺፒንግ ቪዲዮዎችም እንዲሁ ታገኛላችሁ። ስለዚህ ሰብስክራይብ ብታደርጉ በጣም ተጠቃሚ ነው የምትሆኑት። ቪዲዮውንም ለጓደኞቻችሁ ለወዳጆቻችሁ በሙሉ ሼር አድርጉ። ሐሳብና አስተያየታችሁንም ኮሜንት ላይ ልታሳውቁኝ ትችላላችሁ። የዛሬ 8 ዓመት በ2017 ዲጂታል ማርኬቲንግን ስጀምር ከተለያዩ ድርጅቶች ጋር የመስራት እድል አጋጥሞኛል። ከነዚህ ድርጅቶች መካከል ስታርታፖች አሉበት፣ እንዲሁም ትልልቅ የመንግስትና የግል ተቋማትም ነበሩበት። እኔን በጣም ኢምፕረስ የሚያደርገኝ ስታርታፖች ከዜሮ ተነስተው እንዴት ስኬል አድርገው ዛሬ ላይ ትልቅ ኮርፖሬት ስቴጅ ላይ እንደደረሱ ሳይ ነው። ይሄ በአንድ በኩል ለራሴም ፕራውድ የማደርግበት ስራዬ በመሆኑ ደስ ይለኛል። ሁለተኛም ደግሞ የሶሻል ሚዲያን የዲጂታል ማርኬቲንግን አጠቃላይ የሆነ ኢፌክት ስለሚያሳየኝ በጣም እገረማለሁ። ዛሬ በዚህ ቪዲዮ ኤግዛክት ሮድማፕ እነዚህ ስታርታፖች እንዴት አድርገው ከዜሮ ተነስተው እዚህ ሊደርሱ እንደቻሉ እንዲሁም ደግሞ ከረንትሊ የትኛው የዲጂታል ማርኬቲንግ ታይፕ ኢትዮጵያ ውስጥ አድቫይዝ እንደሚደረግ የተሻለ እንደሚሰራ እንዲሁም ማድረግ ያለባችሁና ማድረግ የሌለባችሁን ነገሮች በአጠቃላይ ሼር አድርጋችኋለሁ። ቆይ ብዙ ነገር ከማለት በፊት ዲጂታል ማርኬቲንግ ራሱ ምንድን ነው የምትሉ ሰዎች ካላችሁ፣ በእርግጥ አብዛኛው ሰው ስለ ዲጂታል ማርኬቲንግ ባይናው ሰምቷል ወይም ያውቃል ብዬ አምናለሁ። ነገር ግን ዲጂታል ማርኬቲንግ ምን እንደሆነ ክሊር የሆነ ኢሜጅ የሌላችሁ፣ በሶሻል ሚዲያ ላይ በሚተላለፉ አንዳንድ ስኬች የሆኑ ሀሳቦች የተሸወዳችሁ ሰዎች ካላችሁ ዲጂታል ማርኬቲንግን ዲፋይን ከማድረግ እንጀምር። ዲጂታል ማርኬቲንግ ማለት ስሙ እንደሚነግራችሁ ዲጂታል ፕላትፎርሞች ላይ ወይም ደግሞ በኤሌክትሮኒክ በይነመረብ ላይ ወይም በስልኮቻችን እርስ በርስ በተገናኙ ኮኔክትድ በሆኑ ዲቫይሶቻችን አማካኝነት የምንሰራው የማርኬቲንግ ስራ ነው፣ ወይም የማስታወቂያ ልንለው እንችላለን። ያው ኢትዮጵያ ውስጥ ማርኬቲንግ፣ ፕሮሞሽን፣ አድቨርታይዚንግ ሁሉንም ጠቅልለን ማስታወቂያ ብለን ስለምንጠራቸው ማለት ነው። ሶ ዲጂታል ማርኬቲንግ ማለት እነዚህን የኤሌክትሮኒክ ዘዴዎች በመጠቀም ማስታወቂያን ማስተላለፍ ነው ብለን ልንወስደው እንችላለን። ኦኬ ሶ ይሄ ከሆነ ዲጂታል ማርኬቲንግ፣ በዲጂታል ማርኬቲንግ ስር ደግሞ ምን አይነት ዘርፎች አሉ ብላችሁ ልጠይቁ ትችላላችሁ። ወይም ምን አይነት ዲጂታል ማርኬቲንጎች አሉ ብላችሁ ልጠይቁ ትችላላችሁ። የዲጂታል ማርኬቲንግ በጣም ዳይናሚክ ላይ ያለ በየጊዜው ራሱን የሚቀያየር እንዲሁም ደግሞ ከቴክኖሎጂ አድቫንስመንቶች ጋር ተያይዞ አዳዲስ ዘርፎችን የሚያካትት ፊልድ ነው። ሶ ኮምፕሊት የሆነ ሊስት የለንም ሊኖረንም አይችልም። ነገር ግን በጣም የሚታወቁትን የተለመዱትን የዲጂታል ማርኬቲንግ ታይፖች እንዲሁም ደግሞ ከረንትሊ ኢቮልቭ እያደረጉ ያሉ ነገር ግን ከሌሎች የተሻለ በቀላሉ እየተላመድናቸው ያሉትን ዲጂታል ማርኬቲንግ ታይፖች ሼር አደርጋቸዋለሁ። እንደምታውቁት ሶሻል ሚዲያ ማርኬቲንግ አንደኛውና በጣም ዶሚናንት የሆነው የዲጂታል ማርኬቲንግ ታይፕ ነው። ሰርች ኢንጂን ማርኬቲንግ አለ፣ ሰርች ኢንጂን ኦፕቲማይዜሽን አለ፣ ኮንተንት ማርኬቲንግ አለ፣ ኢሜል ማርኬቲንግ አለ፣ ኢንፍሉዌንሰር ማርኬቲንግ አለ፣ አፊሊየት ማርኬቲንግ አለ። እንዲሁም ከረንትሊ ደግሞ ከኤአይ እንዲሁም ከተለያዩ የከስተመር ቢሄቪየር ለውጦች የተነሳ የሚመጡ የዲጂታል ማርኬቲንግ ታይፖች አሉ። ለምሳሌ ሶሻል ኮሜርስ አንደኛው ነው። እንዲሁም ደግሞ ቮይስ ሰርች ኦፕቲማይዜሽን ወይም ሰርች ኢንጂን ኦፕቲማይዜሽን የነበረውን ቮይስ ሰርች ኦፕቲማይዜሽን፣ ምክንያቱም ከረንትሊ ባሉ የቮይስ ፕሮምፕቶች ለምሳሌ እነ ሲሪ፣ አፕል ሲሪ፣ ጄሚናይ እንዲሁም ደግሞ ጉግል አሲስታንት፣ አሌክሳ እነዚህ የቮይስ ኢንፑትን ተጠቅመው ሰርች ለማድረግ የምንጠቀምባቸው ፕላትፎርሞች መብዛታቸውን ተከትሎ የመጣ የዲጂታል ማርኬቲንግ ታይፕ ነው። እንዲህ እያልን ብንሄድ በጣም ብዙ አዳዲስ ዘርፎችንም ዲስከቨር ልናደርግ እንችላለን። ነገር ግን እነዚህ ሁሉ አሁን ባለንበት ማርኬት ወይም በኢትዮጵያ ማርኬት አፕላይ ማድረግ አንችልም፣ ወይም ደግሞ ብንችልም ትርጉም የሌላቸው ይኖራሉ። ለምሳሌ እንደምታውቁት አብዛኞቻችን ኢሜይል ይኖረናል፣ ግን ኢሜይላችንን አክቲቭሊ የምንጠቀም ሰዎች በጣም ውስንን ሜቢ አስገዳጅ ለሆኑ ሳይንአፖች ወይም ሳይኒኖች በዛ ምክንያት ነው አብዛኞቻችን ኢሜይል ክሬት የምናደርገው እንጂ ኢትዮጵያ ውስጥ የኢሜይል
አጠቃቀማችን በጣም ደካማ ነው። ሜቢ ፕሮፌሽናል ስራ ላይ ያሉ ሰዎች ካልሆኑ በስተቀር ማለት ነው። ከዛ ውጪ በዓለም ላይ በጣም የተለመደው የአፊሊየት ማርኬቲንግ ኢትዮጵያ ውስጥ ብታመጡት ያን ያህልም ቢዝነሳችሁን የሚያንቀሳቅስ የማርኬቲንግ ወይም የዲጂታል ማርኬቲንግ ታይፕ አይሆንም። ምክንያቱም አፊሊየት ማርኬቲንግ የራሱ የሆነ የሴልስ አትሪቢዩሽን ሲስተሞችን ስለሚጠቀም ማለት ነው። ስለዚህ ኢትዮጵያ ውስጥ የትኛው ዲጂታል ማርኬቲንግ ይሰራል? ቢዝነሴን ሊለውጥልኝ የሚችለው የዲጂታል ማርኬቲንግ ታይፕ የትኛው ነው? ምን ልትመክረኝ ትችላለህ? ዲጂታል ማርኬቲንግ ተጠቅሜ ቢዝነሴን ለማሳደግ ካለሁበት ስቴጅ አሁን ወደምፈልገው ወይም አቺቭ ማድረግ ወደምፈልገው ስቴጅ ለመድረስ ምን አድቫይስ ታደርገኛለህ ለምትሉ ቢዝነስማኖች እና እንዲሁም ደግሞ ፍሪላንሲንግ ዲጂታል ማርኬቲንግ ላይ እየሰራችሁ ያላችሁ ነገር ግን ከየት ጀምራችሁ የክሊየንቶቻችሁን ቢዝነስ ማሳደግ እንደምትችሉ ላልገባችሁ ሰዎች ይህ ቪዲዮ በጣም ጠቃሚ ነው የሚሆነው። እኔ ከረንትሊ ኢትዮጵያ ውስጥ ላለ የዲጂታል ማርኬቲንግ ካምፔን ይጠቅማሉ ብዬ የማስባቸውን 2 የዲጂታል ማርኬቲንግ ታይፖች እነግራችኋለሁ። ሁለቱንም ታውቃችኋላችሁ፣ ሜይቢም እየሰራችሁባቸው ሊሆን ይችላል። ነገር ግን ዛሬ በምነግራችሁ መልኩ አቀናጅታችሁ አስባችሁት ማወቃችሁን እጠራጠራለሁ። ስለዚህ እስከ ቪዲዮ መጨረሻ ድረስ እዩት፣ በጣም የምትጠቀሙበት ይሆናል ማለት ነው። ስለዚህ ኢትዮጵያ ውስጥ ዲጂታል ማርኬቲንግን ተጠቅማችሁ ውጤት የምታመጡባቸውን 2 የዲጂታል ማርኬቲንግ ታይፖች ነግራችኋለሁ ባልኩት መሰረት የመጀመሪያውን ላካፍላችሁ። የመጀመሪያው ኢትዮጵያ ውስጥ ቢዝነሳችሁን ከዜሮ አንስቶ ኮርፖሬት ካምፓኒ ድረስ ሊወስድላችሁ የሚችለው ብዬ ማምነው ሶሻል ሚዲያ ማርኬቲንግ ነው። አዎ በትክክል ሰምታችሁኛል፣ ሶሻል ሚዲያ ማርኬቲንግ። ብዙዎቻችሁ ባይናው በሶሻል ሚዲያ ማርኬቲንግ ጊቭ አፕ አድርጋችሁ ሊሆን ይችላል። ምክንያቱም ኦልሬዲ ቱ ሳቹሬትድ ነው ወይም ደግሞ ምንም ለውጥ እያመጣልኝ አይደለም ብላችሁ ልታስቡ ትችላላችሁ። ነገር ግን ትረስት ሚ አብዛኛው ካምፓኒ ፔጅ አብዛኛው ቢዝነስ ሶሻል ሚዲያ ማርኬቲንግን እየሰራበት ያለው መንገድ ትክክል አይደለም። ለምን እንደሆነ ከዚህ በኋላ በምነግራችሁ ነገሮች ራሳችሁ ጀጅ አድርጉትና የራሳችሁን ሶሻል ሚዲያ ማርኬቲንግ ኢቫሉዌት አድርጉት። እርግጠኝነት ሜቢ 0 ከ10 ልታመጡ ትችላላችሁ። ሶሻል ሚዲያ ማርኬቲንግ ብሮድሊ በሁለት ልንከፍለው እንችላለን። አንደኛ ኦርጋኒክ ማርኬቲንግ ነው። ሁለተኛው ደግሞ ፔይድ ሶሻል የምንለው ነው፣ ወይም በክፍያ ፕሮዳክትና ሰርቪሳችንን ለደንበኞቻችን የምናደርስበት መንገድ ነው። ኦርጋኒክ ከስሙ ልትረዱ እንደምትችሉት ከስተመሮቻችን ናቹራል በሆነ መልኩ እኛ በምንለቃቸው ኮንተንቶች፣ እኛ በምንለቃቸው ይዘቶች ኢንተረስትድ ሆነው ወደኛ አፕሮች ሲያደርጉ ሲሆን፣ ኦርጋኒክ ያልሆነው ወይም ፔይድ ሶሻል ደግሞ ማለት በክፍያ ታርጌት ያደረግናቸውን ከስተመሮች የምንደርስበት አማራጭ ነው ማለት ነው። ኦርጋኒክ የምትሰሩ ሰዎች እነዚህን ጋይድላይን ተከተሉ፣ ወይም እስከዛሬ ማትከተሉ ከነበረ በዚህ ጋይድላይን መሰረት ራሳችሁን ኢቫሉዌት አድርጉ። የመጀመሪያው ፖስት ኮንሲስተንትሊ። አይ እናውቃለን ይሄንንማ ፖስት ኮንሲስተንትሊ ሁሉም ሰው አይደል የሚለው ልትሉ ትችላላችሁ፣ ግን እኔ ከነ ሪዝኑ ነው የምነግራችሁ። ፖስት ኮንሲስተንትሊ በየጊዜው ፍሪኩዌንሲውን በጠበቀ መልኩ ፖስት አድርጉ። ያን በማድረጋችሁ አንደኛ ለአልጎሪዝሙ መቼ ኮንተንቶቻችሁ እንደምትለቁ ትነግሩታላችሁ ዳይሬክትሊ ደግሞ ፎሎወሮቻችሁ ከእናንተ ኮንተንቶችን መቼ ኤክስፔክት ማድረግ እንዳለባቸው ትነግሯቸዋላችሁ። ዛት ወይ እነሱ ሬዲ ሆነው ስለሚጠብቋችሁ ኮንተንቶቻችሁን ሲያዩ ኤክስፔክትድ ስለሚሆንላቸው ኢንጌጅመንቱን የተሻለ ያደርጓል ማለት ነው። ነገር ግን ፖስት ኮንሲስተንትሊ ሲባል ወይም ሁሉም ሰው ስለሚል ብዙዎቻችሁ የምታደርጉትን ነገር ልንገራችሁ። ወይም በቃ ኦልሞስት ፌስቡክ ላይ ወይም ኢንስታግራም ላይ ኢቫሉዌት ሳደርግ ማገኘውን ነገር ነው የምነግራችሁ። ሁሉም ሰው ወይም ሁሉም ቢዝነስ ተመሳሳይ የሆነ ኮንተንት ያዘጋጃል። ምክንያቱም ኮንሲስተንትሊ ፖስት አድርግ ስለተባለ በሳምንት 3 ማድረግ ካለበት በሳምንት 3 ጊዜ ማሰብ አይፈልግም። ስለዚህ ምንድነው የሚያደርገው? አንድ አይነት ኮንተንት ዱፕሊኬት እያደረገ ፖስት ያደርጋል ማለት ነው። ለምሳሌ ጫማ መሸጫ ከሆነ ጫማዎችን ፎቶ እያነሳ ያስተዋውቃል። ወይም ደግሞ ሼልፍ ላይ እንዳሉ እየቀረጸ ያስተዋውቃል። ዚስ ዌይ በቃ ይሄ ቢዝነስ ኦነር በሱ ቤት ኮንተንቶችን ኮንሲስተንትሊ ፖስት እያደረገ ነው። ነገር ግን ኮንሲስተንትሊ ፖስት ስታደርጉ አንድ በአይምሯችሁ ውስጥ ማሰብ ያለባችሁ ነገር ፋቲግ የሚባል ነገር አለ፣ ወይም ዝለት የምንለው ነገር አለ። ይሄ ፋቲግ ምን ማለት መሰላችሁ? ከስተመሮቻችሁ ወይም ፎሎወሮቻችሁ የእናንተ ኮንተንት ሲደርሳቸው ኢንጌጅ የማያደርጉ ከሆነ ወይም ኢንጌጅመንት ሬቱ ድሮፕ እያደረገ ከሆነ ወይራስ ግን ነምበር ኦፍ ሪቹ እየጨመረ ኢንጌጅመንቱ ደግሞ ድሮፕ እያደረገ ከሆነ ፋቲግ ይባላል። ይሄ ወይም ፎሎወሮቻችሁ ያንን የእናንተን ኮንተንት ለማየት ፕሪፈር እያደረጉ አይደለም፣ ኢንጌጅ እያደረጉ አይደለም፣ ይልቁንም ስክሮል እያደረጉ እያለፏችሁ ነው ማለት ነው። ይሄ ሲሆን አልጎሪዝሙ ምን ብሎ ያስባል? ኦኬ በዚህ ሰው ኮንተንት ፎሎወሮቹ ደስተኛ አይደሉም፣ ስለዚህ ከዚህ በላይ ፑሽ ማድረግ የለብኝም፣ አለበዚያ አፑን ክሎዝ አድርጎ ይወጣብኛል ብሎ ያስባል። ስለዚህ ምን ያደርጋል? የእናንተን ኮንተንት ትራሽ ያደርጓል፣ አይደርሰውም ይሄ ከስተመር ማለት ነው። ኮንሲስተንትሊ ፖስት ስታደርጉ አይምሯችሁ ውስጥ ማስቀመጥ ያለባችሁ ነገር ተመሳሳይ የሆነ ነገር ይዛችሁ አትምጡ። ቪዥዋላችሁን ቀይሩ፣ ስክሪፕታችሁን ቀይሩ፣ ኮንተንት ታይፓችሁን ቀይሩ። ይህንን ስታደርጉ የተለያየ አይነት ቪዥዋሎችን የተለያየ አይነት ኮንተንቶችን የምታመጡ ከሆነ ኢንጌጅመንት ሬት እየተሻሻለ ስለሚሄድ
ለዋይደር ኦዲየንስ የመድረስ ቻንሳችሁ እየሰፋ ይሄዳል ማለት ነው። ሌላኛው ከዚሁ ኮንሲስተንትሊ ፖስት ከማድረግ ጋር ተያይዞ ልትጠቀሙት የሚገባው ነገር ፖስቶችን ስኬጁል ማድረግ መቻል ነው። ናውዴይስ ፌስቡክም፣ ኢንስታግራምም፣ ቲክቶክም ፖስቶችን ስኬጁል እንድታደርጉ ይፈቅዱላችኋል። ስለዚህ እኔ የምመክራችሁ የአንድ ወር ኮንተንት አስቀድማችሁ በደንብ አስባችሁበት ተጨንቃችሁ ቫራይቲ ያለው የአንድ ወር ኮንተንት ካዘጋጃችሁ በኋላ ያንን የአንድ ወር ኮንተንት ፌስቡክ ላይ ስኬጁል ማድረግ ከፈለጋችሁ ሜታ ቢዝነስ ስዊትን ተጠቀሙ። ኢንስታግራም ራሱ ላይ ስኬጁል ማድረግ ትችላላችሁ። እንዲሁም ደግሞ ቲክቶክ ላይ ቲክቶክ ስቱዲዮ ላይ ገብታችሁ ስኬጁል ማድረግ ትችላላችሁ። ስለዚህ የአንድ ወር ኮንተንት በእነዚህ ፕላትፎርሞች ላይ ስኬጁል አድርጉ። ከዛ በመቀጠል አትተኙ። የአንድ ወር ካዘጋጃችሁ በኋላ አንድ ወር አለኝ ብላችሁ አትተኙ። ምን አድርጉ መሰላችሁ? ለቀጣይ መንዝ ለቀጣይ ጊዜ እያላችሁ ስቶክ አዘጋጁ። ያን ስታደርጉ ኤቭሪ ታይም ስቶክ አላችሁ፣ ኤቭሪ ታይም ስኬጁል የሆነ ፖስት አላችሁ። እናንተ ቢደብራችሁ በስራ ምክንያት ባትችሉ ሬዲ ባትሆኑ ያ ኮንተንት ግን ፐብሊሽ ከመሆን የሚያግደው የለም። ያ ኢንጌጅመንታችሁን የተሻለ እንዲሆን ያደርጓል ማለት ነው። ሌላኛው ቪዲዮ ፈርስት የሆኑ ኮንተንቶችን አዘጋጁ። ምክንያቱም አልጎሪዝሙ እየተቀየረ ነው አይደለምና ፌስቡክ ሊንክዲን እንኳን የጆብ እና የኮኔክሽን ቦታ የሆነው የኔትወርኪንግ ፕላትፎርም የሆነው ሊንክዲን እንኳን ቪዲዮ ፈርስት እያለ ነው። ምክንያቱም ቪዲዮ ኢንጌጂንግ ነው። ሰው ከቪዲዮ ጋር በጣም ተላምዷል። ከዚህ የተነሳ ኦልሞስት ሁሉም ፕላትፎርሞች ወደ ቪዲዮ ፈርስት ስትራቴጂ እየሄዱ ነው። ስለዚህ ኮንተንታችሁን ለቪዲዮ ኦፕቲማይዝ አድርጉ። ቪዲዮዎች ይኑሯችሁ። ይህን ስታደርጉ ደግሞ ቪዲዮዎቻችሁ ላይ ፕሊስ ፊት ይኑርበት። ማለቴ የሰው ፊት ፊቸር አድርጉበት። ሰው ፕሮዳክሽኑ ላይ ቪዲዮ ላይ ሰው ይኑርበት። ብዙ ሰዎች ያው ያንን ላለማድረግ ሲሉ በቮይስ ኦቨር ይቀርጻሉ፣ ፕሮዳክቱን ብቻ ቪዲዮ ሹት ያደርጋሉ ምናምን፣ በዘፈን ያቀናብሩታል፣ ጥሩ ካፕሽን ይጠቀማሉ። ግን እንደምታስቡት አይደለም። ምክንያቱም ሰው ያለበት ወይም ሰው የሚታይበት ቪዲዮ ሰው ከሌለበት ቪዲዮ የተሻለ ኢንጌጅመንት ሬት አለው። ስለዚህ ቪዲዮዎቻችሁ ላይ ሰው ፊቸር ማድረግ አትርሱ። ሌላኛው ኮል ቱ አክሽን ይኖራችሁ። ለኢንጌጅመንት ኮል ቱ አክሽን ይኖራችሁ። ሰዎች ኮሜንት እንዲያደርጉ፣ ቪዲዮ ላይክ እንዲያደርጉ፣ ሼር እንዲያደርጉ፣ ጓደኞቻቸው ሜንሽን እንዲያደርጉ ኢንከሬጅ አድርጓቸው። ለምሳሌ እኔ የጫማ መሸጫ ቢኖረኝ ኮንተንቴ ላይ ኤቭሪ ታይም ኮል ቱ አክሽን አደርጋለሁ። ለምሳሌ እስኪ ያ ሁሌ የተቀደደ ካልሲ የሚያደርገውን ጓደኛህን ኮሜንት ስር ሜንሽን አድርገው ብል ሰዎች ኮሜንት እንዲያደርጉ ትሪገር ያደርጋቸዋል። ጓደኞቻቸውን ሜንሽን ማድረግ ሲጀምሩ ኢንጌጅመንቱ እየተሻሻለ እያደገ ይመጣል ማለት ነው። ዛት ወይ ኦርጋኒክ የሆነ ሪቻችሁን ይጨምርላችኋል። ስለዚህ ኢንጌጅመንትን የሚያበረታታ ኮል ቱ አክሽን ሁሌም በየቪዲዮዎቻችሁ ላይ አድርጉ። አንዳንድ ሰው እኛ የምንሰራው ቪዲዮ ላይ ምንድነው ኮሜንት የምትለምኑት፣ ምንድነው ላይክ የምትለምኑት ምናምን ይላል። አይሚን ያው ነገር እየሆነ አንደርስታንድ አለማድረግ ነው። የግዴታ አስፈላጊ ነው። ኢንጌጅመንት አስፈላጊ ነው። ጄነሪክ በሆነ መልኩን ጠይቁት ወይም ደግሞ ሰብትል በሆነ መንገድም ጠይቁት። ኢንጌጅመንት የግድ ያስፈልጋችኋል። ስለዚህ ኢንጌጅመንትን ኢንከሬጅ የሚያደርጉ ፖስቶችን አዘጋጁ። ኦኬ፣ ስለ ኦርጋኒክ ይሄን ያልካልኳችሁ ደግሞ ስለ ፔይድ አድ ልንገራችሁ። ፔይድ አድ ብዙዎቻችሁ አይነው ቡስት ታደርጋላችሁ። ፌስቡክ አድ፣ ቲክቶክ ላይ ፕሮሞት የምታደርጉ ትኖራላችሁ። ነገር ግን እኔ አሁን በምነግራችሁ መልኩ እንደማታደርጉት በጣም እርግጠኛ ነኝ። እኔ እንደምላችሁ ወይም ከኔ በተሻለ መልኩ ደግሞ አስባችሁና ፕላን አድርጋችሁ የምታደርጉ ሰዎች ካላችሁ ቺርስ። ግን አብዛኛው ሰው እንደዚህ እንደማያደርግ አውቃለሁ። ምክንያቱም ቢዝነሱ ላይ ለረጅም ዓመት ለ8 ዓመት ፔድ ሚዲያ ስሰራ ነበር የነበረው። ብዙ ሰው ይሄን እንደማያደርግ አውቃለሁ። ፖስት ያዘጋጃል፣ ይሄን ነገር ቡስት አድርጉልኝ፣ ይሄን ነገር ፕሮሞት አድርጉልኝ ነው እንጂ የሚለው ስትራቴጂ ወይም ዲፋይንድ የሆነ ኦብጀክቲቭ ይዞ የሚመጣ ሰው በጣም ጥቂት ነው። ይሄንን ማታደርጉ ከሆነ ግን ኦልሞስት ስራው የጥንቆላ ይሆንባችኋል። የሆነ ሰዓት ሴልስ ይመጣል፣ በምን አይነት ምክንያት እንደመጣ አታውቁም። የትኛው ክሬቲቭ እንዳመጣው፣ የትኛው ኦዲየንስ እንዳመጣው፣ የትኛው አድ ኮፒ እንዳመጣ፣ የትኛው ኦፈር እንዳመጣው አታውቁም። ስለዚህ ፔድ ሚዲያ እጅግ አስፈላጊ ነው። በተለይም ደግሞ ኩዊክ የሆነ ሴልስ የምትፈልጉ ከሆነ ወዲያውኑ በቃ ኢሚዲየትሊ በማግስቱ ነገ ሴልስ የምትፈልጉ ከሆነ ያው ከፔድ ሚዲያ ውጭ የተሻለ አማራጭ አይኖራችሁ። ስለዚህ ፔድ ሚዲያ የምትሰሩ ከሆነ እባካችሁ አሁን የምነግራችሁን ስትራቴጂ ተጠቀሙ። በመጀመሪያ እኔ የማደርገውን ነገር ልንገራችሁ። በመጀመሪያ ደረጃ ብራንድ አዌርነስ ካምፔን ረን አድርጉ። ኦልሞስት ኢትዮጵያ ውስጥ ሁሉም ካምፔኖች ክሬት የሚደረጉት ቢዝነስ ኦብጀክቲቫቸው ኢንጌጅመንት ነው። ከኢንጌጅመንት ነው ሴልስ የምንጠብቀው። ኢንጌጅመንት ደግሞ እንደምታውቁት ኦልሞስት ሚድል አካባቢ የሚገኝ በከስተመር ጆርኒ ማለት ነው ፈነል ላይ የሚገኝ ኦብጀክቲቭ ነው። ከሱ በፊት ወደ ላይ ከፍ ብሎ ቶፕ ላይ ያለው የምታገኙት ብራንድ አዌርነስ ካምፔን ነው። እዚህ ብራንድ አዌርነስ ካምፔን ላይ በዝቅተኛ ዋጋ ኢትዮጵያ ውስጥ ወይም አዲስ አበባ ያለውን ቶታል ፖፑሌሽን መድረስ ትችላላችሁ። ይህንን ስታደርጉ ደግሞ ዲፋይንድ በሆነ የፍሪኩዌንሲ ካፕ ማድረግም ትችላላችሁ። ያንን አድርጋችሁ ሰዎች ስለ ብራንዳችሁ እንዲሰሙ ማድረግ ተገቢ ነው። ይሄ
ፕሮሞሽን መሆን ያለበት ፎከስ ማድረግ ያለበት የምትሸጡት ነገር ላይ ሳይሆን እናንተ ላይ ነው፣ ብራንዳችሁ ላይ ነው። የምትሸጡትን ነገር ሌትሊ ነው የምታስተዋውቁት። መጀመሪያ ግን ስለ ብራንዳችሁ፣ ስለ እናንተ ማንነት፣ ስለ እናንተ ምንነት ዲፋይን የሚያደርግና ሰዎች ኦኬ እገሌ የሚባል ቢዝነስ፣ እገሌ የሚባል ድርጅት የሚለውን ነገር አይምሯቸው ላይ እንዲቀር የሚያደርግ አትሊስት ለአንድ ወር ረን የሚያደርግ ካምፔን ክሬት አድርጉ። 10 to 15 days ከ10 እስከ 15 ቀን በሚሆነው ጊዜ ወይም ደግሞ አትሊስት የመረጣችሁት ዲፋይን ያደረጋችሁት ኦዲየንስ 2 እና 3 ጊዜ የእናንተን ብራንድ አዌርነስ ካምፔን ካየ በኋላ እና አድ ሪኮሉ ጥሩ ስቴጅ ላይ ከደረሳላችሁ በኋላ ምን ታደርጋላችሁ? ኢንጌጅመንት ካምፔን ረን ታደርጋላችሁ። ሜቢ ወደ ዋትስአፕ ሊሆን ይችላል፣ ወይም ሴንድ ሜሴጅ ሊሆን ይችላል፣ ወይም ደግሞ ወደ ኮል ናው በተን ሪዳይሬክት የሚያደርግ የኢንጌጅመንት ካምፔን ክሬት ታደርጋላችሁ ማለት ነው። ይህንን ስታደርጉ ግን ፕሮዳክታችሁን የምትሸጡትን ነገር ኦፈራችሁን አድርጋችሁ ነው የምትለቁት። አሁን ከኮልድ ኦዲየንስ ይልቅ ወይም ስለናንተ ካልሰማ ሰው ይልቅ ስለናንተ የሚያውቅ ወይም ዋርሞ የሆነ ኦዲየንስ ይሄ ድርጅት በጣም አግሬሲቭሊ ነው እየሰራ ያለው የሚል ኦዲየንስ የተሻለ አክሽን ይወስድላችኋል። ስለዚህ ማስታወቂያችሁን በዚህ መልኩ ስትራክቸር ስጡት። ሌላኛው ፔድ ሚዲያ ላይ ከስተመር ዳታ ኮሌክት አድርጉ እባካችሁ። ይህን ነገር ቲክቶክ ላይ በጣም በተደጋጋሚ ቪዲዮ ሰርቼበታለሁ። ከስተመር ዳታችሁን ፕሊዝ ሰብስቡ። በጣም ሲምፕል ነገር ነው። እኔ ካምፓኒዎች ለምን ይሄን ማድረግ እንደማይፈልጉ ወይም እንደሚደክማቸው አላውቅም። 30-40 ሰራተኛ ያለው ድርጅት እንኳን ከስተመር ዳታ ሰብስቡ ስትሉት ይከብደዋል። አንድ ሰው ቢመድብ በሳምንት ውስጥ የሚሰበስበው ነገር ነው። ግን ከስተመር ዳታ እጅግ አስፈላጊ ነው። ከስተመር ዳታ የሚጠቅማችሁን 2 መንገዶች ልንገራችሁ። አንደኛ የከስተመር ላይፍ ታይም ቫልዩአችሁን ይጨምርላችኋል። ከስተመሮቻችሁን አዳዲስ ፕሮዳክቶች፣ አዳዲስ ኦፈሮች ሲኖሯችሁ በቀላሉ አፕሮች ለማድረግ ይረዳችኋል። ሁለተኛ ደግሞ እነዚህ ከስተመሮቻችሁ የሚጋሩት ሰምሃው የራሳቸው የሆነ ከስተመር ካራክተሪስቲክስ አለ። ስለዚህ ፌስቡክ የማቺንግ ቴክኒክን ተጠቅሞ የእናንተን ከስተመር የሚመስሉ ሌሎች ዩዘሮችን ፋይንድ ያደርግላችኋል። ስለዚህ ያን ስታደርጉ የሴልሳችሁ መጠን ይጨምራል። ስለዚህ ከስተመር ዳታችሁን መያዝ አትርሱ። ከስተመር ዳታ እንዴት ነው የሚይዘው ካላችሁ የተለያዩ መንገዶች አሉ። ባጭሩ ግን ማኑዋሊ መያዝ ለብዙዎቻችሁ የሚቀል ስለሚመስለኝ ማኑዋሊ እንዴት አድርጋችሁ እንደምትይዙ የሚያሳይ ጋይድላይን እና ኤክሴል ፎርማት አዘጋጅተንላችኋል። ስለዚህ ከስተመር ዳታ መያዝ እፈልጋለሁ በቃ ዴዲኬትድ ነኝ ብላችሁ የምታስቡ ሰዎች ካላችሁ ኮሜንት ላይ አሳውቁን። እኛ በነፃ ዳውንሎድ አድርጋችሁ የምትጠቀሙበት የቴሌግራም ቻናላችን ላይ እንለቅላችኋለን። እዛ ላይ ገብታችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ስለዚህ ኮሜንት ስር አሳውቁን የከስተመር ዳታ ለመያዝ የወሰናችሁና ፍላጎቱ ያላችሁ ሰዎች ማለት ነው። ሌላኛውና የመጨረሻው ፔድ ሚዲያ ላይ የምመክራችሁ ነገር ኤቢ ቴስቲንግ ተጠቀሙ። ኤቢ ቴስቲንግ ስትጠቀሙ አንዱ ቫሪያብል ከሌላኛው ቫሪያብል ጋር ኮምፔር እንድታደርጉና የተሻለ ሪዛልት ያመጣው የትኛው እንደሆነ እንድትረዱ ያስችላችኋል። ለምሳሌ ኢምበድና ኢሜጅ ነው ወይስ ደግሞ ቪዲዮ ነው ለእናንተ የተሻለ ሴልስ የሚያመጣላችሁ? ወይም ኢንተረስት ቤዝድ ታርጌቲንግ ነው ወይስ ብሮድ ኦዲየንስ ነው ለእናንተ የተሻለ ሪዛልት የሚያመጣላችሁ? ወይስ ደግሞ ከስተም ኦዲየንስ ነው ለእናንተ የተሻለ ሪዛልት የሚያመጣላችሁ? ኦፈሮቻችሁ የትኛው ነው ለእናንተ የተሻለ ሪዛልት የሚያመጣላችሁ? ለምሳሌ ሪል ስቴት ከሆናችሁ የባንክ ብድር መኖሩ ነው ወይስ ደግሞ 10% ብቻ መሆኑ ቅድመ ክፍያው ነው ወይስ ደግሞ ካርታ የተዘጋጀለት ቤት መሆኑ ነው? የትኛው ኦፈር ነው ለእናንተ የተሻለ ሪዛልት ያመጣላችሁ? ይህንን የምታውቁት ኤቢ ቴስቲንግ ረን ስታደርጉ ነው። ከእናንተ ምንም የሚፈልገው ነገር የለም። ተጨማሪ ኮስት አያስወጣችሁም። ጀስት አንድ ቶግል ብቻ ክሊክ በማድረግ ኤቢ ቴስት ረን ማድረግ ትችላላችሁ። ስለዚህ ኤቢ ቴስት ረን ማድረጋችሁን ፕሌስ አትርሱ። ያን ስታደርጉ ፔድ ካምፔኖቻችሁ በሙሉ ሪዛልት ኦሪየንትድ ይሆናሉ። የትኛው እንደሰራ የትኛው እንዳልሰራ ማወቅ ትጀምራላችሁ። ከስተመር ዳታ ይኖራችኋል። ኮልድ እና ዋርም ኦዲየንሶቻችሁን ቴስት ማድረግ ትችላላችሁ ማለት ነው። ሁለተኛውና በዛሬው ቪዲዮ ከቨር የምናደርገው የዲጂታል ማርኬቲንግ ታይፕ ኦልሞስት የቅርብ ጊዜ የሚባል ኢመርጂንግ የሆነ የዲጂታል ማርኬቲንግ ታይፕ ነው። ከሌሎቹ አንጻር ሶሻል ኮሜርስ ይባላል። ይሄ ቢዝነሳችሁን ሙሉ ለሙሉ ሊለውጥ ይችላል ብዬ የማስብባቸው ምክንያቶች አሉ። ሶሻል ኮሜርስ ማለት እንደ ስሙ ሶሻል ሚዲያዎችን ተጠቅሞ ኮሜርስ መስራት ወይም ያው ገበያን ማካሄድ ማለት ነው። እንደምታውቁት ፌስቡክ ኦልሬዲ ማርኬት ፕሌሱን ላውንች አድርጎ ኢትዮጵያም ውስጥ አቬሌብል ከሆነ ቆይቷል፣ ትንሽ ሰንበት ብሏል። ቲክቶክም እንደዚሁ ቲክቶክ ሾፕ የሚባል የራሱ ኦንላይን ማርኬት ፕሌስ አለው። ኢንስታግራምም እንዲሁ ኢንስታግራም ሾፕ የተባለ የራሱ ማርኬት ፕሌስ አለው። ኢንስታግራምና ቲክቶክ ሾፕ ኢትዮጵያ ውስጥ ገና ብዙ ይቀራቸዋል። ነገር ግን ፌስቡክ ማርኬት ፕሌስ ኦልሬዲ ወርልድ ዋይድ አክቲቭ የሆነ የፌስቡክ ፊቸር ነው ማለት ነው። ይህን ተጠቅማችሁ ቢዝነሳችሁን ማሳደግ ትችላላችሁ። አይ ነው ያው ትንሽ ፕራይመሪ ሊመስላችሁ ይችላል። ነገር ግን እኔ በማሳያችሁ ቪው ከዚህ በፊት ማየታችሁን እርግጠኛ አይደለሁም። ስለዚህ ቪዲዮውን እስከ መጨረሻው ድረስ ይዩት። ሶሻል ኮሜርስ ያው ሶሻል ሚዲያ ላይ አክቲቭ ዩዘሮች ስላሉ
እነሱ በቀላሉ በፕሮዳክቶቻችንና በሰርቪሶቻችን አድሬስ ማድረግ እንችል የተፈጠረ ፊቸር ነው። ሌላ ዓለም ላይ እዛው ቢልቲን የሆነ ፔመንት ጌትዌይ ስላለው ሰዎች ኦንላይን ላይ መግዛትና ዴሊቨር መደራረግ ይችላሉ። ኢትዮጵያ ውስጥ ግን ይሄ ፊቸር ገና ነው። ኢንፎርሜሽን ነው ኤክስቼንጅ ምንደራረግ ወይም ምንለዋወጠው ማለት ነው። ከዚህ በፊት ማርኬት ፕሌስ ላይ ፖስት የምታደርጉ ሰዎች ካላችሁ ጥሩ ቀጥሉበት። ግን አሁን በምነግራችሁ ሪኮመንድድ በሆኑ ፕራክቲሶች ብታደርጉት የተሻለ ነው። እስከዛሬ ደግሞ የማታደርጉ ሰዎች ካላችሁ በተለይም ደግሞ ኮስቱ በጣም ዝቅተኛ በሆነ ወይም ሚኒማል ወይም ምንም ኮስት በሌለው መልኩ ገበያ ማግኘት ያለባችሁ ገና ቢዝነስ አዳዲስ ቢዝነስ ጀማሪዎች ካላችሁ ይሄ ለእናንተ በጣም አሪፍ ፊቸር ይመስለኛል። እንዲሁም ደግሞ ዲጂታል ማርኬቲንግ ለድርጅቶች የምትሰሩ ሰዎች ካላችሁና ሴልስ በጣም የተቀዛቀዘባችሁ ሰዎች ካላችሁ ይሄንን ወይ እናንተም ብትሞክሩት ሜቢ ሪሊፍ ልታገኙ ትችላላችሁና ከስራ ጫናም ሊቀንስላችሁ ይችላል። ከወቀሳም ደግሞ ራሳችሁን ልታድኑና ሰርቪሳችሁን ልታስመሰግኑ ትችላላችሁ። ስለዚህ ቤስት ፕራክቲሶቹ ምንድን ናቸው? አንደኛ ፍሪኩዌንትሊ ፖስት ማድረግ ነው። ፍሪኩዌንትሊ ፖስት ማድረጋችሁ የሚረዳችሁ ፌስቡክ ዩዥዋሊ በ7 ቀን ታይም ፍሬም ውስጥ ያሉ ሰርቾችን ለዩዘሮች የማቅረብ ቴንደንሲ ያለው። ስለዚህ ኤቭሪ 7 ዴይስ ሊስቲንጋችሁን ሪኒው የምታደርጉ ከሆነ አሊያም ደግሞ አዳዲስ ፖስት የምታደርጉ ከሆነ የተሻለ የምታይ ቻንስ ይኖራችኋል። ስለዚህ አንዴ ፖስት አድርጋችሁ ዝም ብላችሁ አትተውት፣ ለአንድ ወር ምናምን አታቆዩት። በየጊዜው ሪኒው ማድረግ ወይም ደግሞ እንደ አዲስ ፖስት ማድረግ ይጠበቅባችኋል ማለት ነው። ሁለተኛው ሃይ ኳሊቲ የሆኑ ኢሜጆችን መጠቀም አለባችሁ። ይሄ ማድረግ በጣም ወሳኝ ነገር ነው። ምክንያቱም ሃይ ኳሊቲ የሆኑ ኢሜጆች በከስተመሮች ወይም ሰርች በሚያደርጉ ሰዎች ላይ የሚኖረው ኢምፕሬሽን ትልቅ ስለሆነ ክሊክ ስሩ ሬታችሁን ይጨምረዋል። ስለዚህ ጥሩ ኳሊቲ ያላቸውን ኢሜጆች ብትጠቀሙ አድቫይዝ አደርጋችኋለሁ። ከዛም በተጨማሪ ደግሞ ሃንድስ-ኦን ፕሮዳክቶችን ማሳየት ብትችሉ በጣም አሪፍ ነው። ለምሳሌ ስልክ፣ አነስ ያሉ በእጅ ሊያዝ የሚችሉ ፕሮዳክቶች ያሏችሁ ሰዎች በእጅ ይዛችሁ ፎቶ ብታነሱ በጣም አሪፍ ነው። ምክንያቱም ያ አንደኛ በከስተመሩ ዘንድ ኦን ሃንድ የሆነ ፕሮዳክት መሆኑን እንዲታወቅ ያደርግላችኋል። ያም ክሊክ ስሩ ሬታችሁን ይጨምረዋል። በአልጎሪዝሙም ዘንድ እንደዛው አይነት አለ። ስለዚህ በእጃችሁ ይዛችሁ ፎቶ ማንሳት፣ ኳሊቲ ያላቸውን ፎቶዎች ማንሳት በጣም አድቫይዝ ይደረጋል። ሌላኛውና በጣም ብዙ ሰው ሚስ የሚያደርገውን ነገር ልንገራችሁ። የተለያዩ ታይትሎችንና ኮንተንቶችን ተጠቀሙ። ምን ማለት እንደሆነ ላስረዳችሁ። ለምሳሌ አንድ ከስተመር ኢትዮጵያ ውስጥ ያለ ከስተመር ማለት ነው ኦቭን ቢፈልግ የሚጽፍበት መንገድ የተለያየ ነው። ለምሳሌ አንዳንድ ሰው ኦቭን ብሎ በአማርኛ ይጽፋል፣ አንዳንድ ሰው ደግሞ በእንግሊዘኛ ኦቭን ብሎ ይጽፋል፣ አንዳንድ ሰው ኦቨን ብሎ ሊጽፍ ይችላል በአማርኛ ሆኖ ማለት ነው። የሰርች ኢንኩሪዎችን ወይም ከስተመሮች ምን ብለው ሰርች ሊያደርጉ ይችላሉ የሚለውን ታሳቢ በማድረግ አንድም ፕሮዳክት በተለያየ መልኩ ሊስት ማድረግ በጣም ይጠቅማቸዋል። ስለዚህ እኔ በሆን ማደርገው ነገር ምንድነው በእንግሊዘኛ ኦቭን ብዬ ፒክቸሮችን ተጠቅሜ ፖስት አደርጋለሁ። ዲስክሪፕሽኑንም በእንግሊዘኛ አድርጌ ፖስት አደርጋለሁ። ይሄ በእንግሊዘኛ ኦቭን ብለው ሰርች የሚያደርጉ ሰዎች እንዲያገኙኝ ይረዳኛል። ሁለተኛ ደግሞ ሌላ አይነት ፒክቸሮችን ተጠቅሜ ኦቭን ብዬ በአማርኛ ደግሞ ጽፌ ፖስት አደርጋለሁ። ኮንተንቱንም በአማርኛ አድርጌ አስቀምጠዋለሁ። ምክንያቱም በአማርኛም ሰርች የሚያደርጉ ሰዎች እንዲያገኙኝ ስለምፈልግ ማለት ነው። ስለዚህ አንድም ፕሮዳክት ከስተመሮቻችሁ ሰርች ሊያደርጓቸው በሚችሏቸው መንገዶች ሁሉ ሊስት ማድረግ ይኖርባቸዋል። ያን ስታደርጉ ኮንቨርዥናችሁ በጣም ይጨምራል ማለት ነው። ሌላኛውና እኔ ራሱ አጋጥሞኝ የሚያውቅ ነገር ልንገራችሁ። እኔ እንግዲህ ኦንላይን ማርኬት ፕሌስ ላይ ብዙ ነገር ገዝቻለሁ። ኪንድል ማንበቢያ ገዝቻለሁ፣ ጫማ ገዝቻ አውቃለሁ። የተለያዩ ብዙ ፕሮዳክቶችን ብቻ ገዛለሁ በተለያየ ጊዜ። በዚህ ጊዜ ሁሉ የሚገርማችሁ ነገር አንድም ሴለር ሪቪው ስጠኝ ብሎ ጠይቆኝ አያውቅም። ነገር ግን ሪቪው ስጠኝ ብላችሁ መጠየቅ በጣም ሲምፕል ነው። ኢቭን ሊንክ ኮፒ አድርጋችሁ ፕሊስ፣ ምክንያቱም ከከስተመሩ ጋር ትራንዛክሽን ከፈጸማችሁ ከስተመሩም እናንተም ደስተኛ ናችሁ። ያችን ሊንክ ፎርዋርድ አድርጋችሁለት ፕሊስ እባክህን ሬቲንግ ስጠኝ ብትሉት ምንም ከእናንተ የሚቀንስ ነገር የለም። ነገር ግን በጣም ብዙ ነገር ይጠቅማቸዋል። አንደኛ ከዚህ በኋላ የሚገዛችሁ ከስተመሮች ትረስታቸው ይጨምራል። ምክንያቱም ከስተመር ሬቲንጋችሁ ሃይ ስለሆነ ማለት ነው። ሁለተኛ ፕላትፎርሙ ደግሞ ሃይሊ ሬትድ የተደረጉ ሴለሮችን የእነሱን ፕሮዳክት ቶሎ ፊቸር የማድረግና ለዩዘሮች የማቅረብ ቴንደንሲ አለው። ስለዚህ ሬቲንግ ማግኘታችሁ ይጠቅማችኋል። እኔ ግን ዩዥዋሊ ብዙ ሰው አይጠይቀኝም ስገዛም። ከዚህ በፊት ማንም ሰው ሪቪው ስጠኝ ብሎ ጠይቆኝ አያውቅም። እኔም ሪቪው ሰጥቼ አላውቅም። ግን ስጠኝ ቢለኝ አንድ ሰው ሪቪው ለመስጠት ምንም የሚደብረኝ ነገር ኖሮ አይደለም፣ ግን ተጠይቄ ስለማላውቅ ሰጥቼ አላውቅም። ስለዚህ ሬቲንግ ሁሌም መጠየቃችሁን አትርሱ። ይሄን ካደረጋችሁ ኦንላይን ማርኬት ፕሌሶች ከምታስቧቸው በላይ፣ በተለይም ደግሞ ፌስቡክ ላይ ያለው ማርኬት ፕሌስ ከምታስቡት በላይ ሴልሳችሁን ይጨምረዋል። ወደፊት ደግሞ ቲክቶክ ሾፕ እና ኢንስታግራም ሾፕ የተለያዩ ፔመንት ሜተዶችን ተጠቅመው ኢንተግሬት ማድረግ ሲጀምሩና ወደ ኢትዮጵያ ማርኬት ሲገቡ ይህንን ፕራክቲስ ይዛችሁ ይህንን ኤክስፔሪየንስ ይዛችሁ ነው ወደዛ የምትገቡት። ስለዚህ እዛ ላይ አትቸገሩም፣ እንዲሁም በቀላሉ ስኬል ለማድረግ ይጠቅማችኋል ማለት ነው።
ሶሻል ኮሜርሶችን በዚህ መልኩ የምትጠቀሙ ከሆነ በእርግጠኝነት ሴልሳችሁ ይጨምራል። እንግዲህ በዛሬው ቪዲዮ ዲጂታል ማርኬቲንግ ምን እንደሆነ አየን። እንዲሁም ደግሞ የዲጂታል ማርኬቲንግ ታይፖች ምን እንደሆኑ አይተናል። ከዛ በተጨማሪ ኢትዮጵያ ውስጥ ቢዝነሳችሁን ለማሳደግ የሚረዱ 2 የዲጂታል ማርኬቲንግ ታይፖችን በደንብ ተንትነን አይተናል። ቪዲዮ ከተመቻችሁ ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግ፣ ለጓደኞቻችሁ ሼር ማድረግና እንዲሁም ኮሜንት ላይ ሐሳባችሁን ብታካፍሉን ደስ ይለናል። ከዛ በተጨማሪ ደግሞ እንደዚህ አይነት የዲጂታል ማርኬቲንግ ቲፖች እንዲደርሷችሁ የኖቲፊኬሽን ቤሏን መጫናችሁን አትርሱ። በቀጣይ ደግሞ እንደዚሁ የሚጠቅማችሁን ኢዘር የዲጂታል ማርኬቲንግ አሊያም ደግሞ የኢኮመርስ ኤክስፔሪየንሳችንን ሼር የማደርግበት ቪዲዮ በቀጣይ ይዤላችሁ የሚመለስ ይሆናል። እስከዛ ድረስ ይመቻችሁ። ቺርስ